እንግዲህ በዛኛው ቪዲዮ እንደነገርኳችሁ በነዛ ጥናታዊ ጽሁፎች ውስጥ እድሜያቸው ከ40 እስከ 60 አካባቢ የሆኑ ሰዎች ለ12 ሳምንት አካባቢ የኮላጅን ሰፕሊመንት ወስደዋል እና ከ12 ሳምንት በኋላ የቆዳቸው እርጥበት፣ የቆዳቸው ኤላስቲሲቲ፣ የቆዳቸው መሸብሸብ፣ የቆዳቸው መርገብ ከ12 ሳምንት በኋላ ካለው ጋር ሲነጻጸር ወደ 20-25% ተሻሽሏል። በእነዛ ጥናቶች በግልጽ የተቀመጠው ምንድነው? ሚኒመም በቀን ውስጥ ልንጠቀም የሚገባው የኮላጅን መጠን 5 ግራም ነው። ይህንን እዚህ ጋር ያዙልኝና ወደ እናንተ እንምጣ። እናንተ ኮላጅን በተመለከተ ዩቲዩብ ላይ አያችሁ፣ አነበባችሁ፣ ሰማችሁ፣ ኮላጅን መግዛትና መጠቀም ፈለጋችሁ። ከዛ በኋላ የተወሰናችሁ ሰዎች ወደ ሱቅ ሄዳችሁ፣ የተወሰናችሁ ሰዎች ደግሞ ወደ ኦንላይን ሱቅ ሄዳችሁ እና ወደ ኖርማል ሱቅ ውስጥ ሄዳችሁት ሰዎች ወይም ወደ ኦንላይን ሄዳችሁት ሰዎች እስኪ እንደው በምናባችን እንደው ዝም ብለን እንፍጠርና ያገኛችሁት ኮላጅን እዚህ ቪዲዮ ላይ የምታዩት ኮላጅን ነው ብለን እናስብ። እዚህ ቪዲዮ ላይ ያለውን ኮላጅን ስታዩት ምንድነው? ከላይ እዚህ ጋር እንደምታዩት ሰርቪንግ ሳይዝ የሚል ጽሑፍ አለ። ሰርቪንግ ሳይዝ ምን ማለት ነው? በአንድ ጊዜ ልንወስደው የሚያስፈልገን ወይም በአንድ ጊዜ የምንወስደው የኮላጅን መጠን ነው እና እዛ ጋር እንደምታዩት 2 ካፕሱል ነው። ከዛ በተጨማሪ ደግሞ ከስር ያለውን ጽሑፍ ስታዩት አንድ ካፕሱል 1000 ሚሊግራም ኮላጅን ይይዛል። ስለዚህ 2 ካፕሱል ስንወስድ በቀን ማለት ነው 2 ግራም ኮላጅን እናገኛለን። ቅድም እንደነገርኳችሁ ደግሞ ሚኒመም የሆነው የኮላጅን መጠን ልንወስደው የሚገባው ማለት ነው በትንሹ 5 ግራም ነው። ስለዚህ 2 ግራም ኮላጅን እንወስዳለን በቀን ወር፣ አመት ለውጥ ግን የለም። በተለይ ደግሞ እድሜያችሁ ከ45 ከ50 በላይ የሆናችሁ ሰዎችና ቆዳችሁ ሞር ይሄ ሳጊንግ የሆነ የረገበ ከሆነ የተሸበሸበ ከሆነ ከ8 ከ10 ግራም በላይ መውሰድ አለባችሁ እና ይሄንን ኮላጅን ስለወሰዳችሁ 1 አመትን ብትወስዱ ለውጥ የማየታችሁ እድል አናሳ ነው። ለዚህ መፍትሄው ደግሞ ወይም ኮሬክሽኑ ደግሞ ምንድነው? በካፕሱል መልክ የተዘጋጀ ኮላጅን ከምትወስዱ በዱቄት መልክ የተዘጋጀ ብትወስዱ በጣም አሪፍ ነው። ለምን? አንድ የሻይ ማንኪያ ኮላጅን ከ3 እስከ 5 ግራም ዱቄት ይዛል። አንድ የሾርባ ማንኪያ ደግሞ ከ8 እስከ 10 ግራም ዱቄት ወይም ኮላጅን ዱቄት ይዛል። ስለዚህ አንድ ሰው 2 የሻይ ማንኪያ ኮላጅን ቢወስድ ኦልሞስት 6 ግራም አካባቢ ኮላጅን ይወስዳል። ቅድም እንዳልኳችሁ እድሜያችሁ ትንሽ ከፍ ያለ ከሆነና ቆዳችሁ ላይ ያለው መሸብሸብ ደግሞ ሞር የሰፋ ከሆነ 1 የሾርባ ማንኪያ ወይም ደግሞ 1 የሾርባ ማንኪያና 1 የሻይ ማንኪያ ኮላጅን ብትወስዱ በቀን የሚያስፈልጋችሁን ኮላጅን አገኛችሁ ማለት ነው። አንድ እዚህ ጋር መናገር የምፈልገው ምንድነው? የቆዳ መሸብሸብ የሚሆን ሌሎች የእርጅና ምልክቶች፣ ብጉር ወይም ማዲያት ወይም ሌላ አይነት የቆዳ ችግር ካለባችሁ ከኔ ጋር 45 ደቂቃ በቪዲዮ ኮል ተገናኝተን የሚያስፈልጓችሁን ነገሮች ወይም ሴረሞች፣ ቅባቶች እነግራችኋለሁ። ከዛም በተጨማሪ ደግሞ ለቆዳችሁ ወጥ የሆነ የጠዋትና የማታ ስኪን ኬር ሩቲን ይኖራችኋል ማለት ነውና ከስር ቁጥር ያለ ደውሉልኝ፣ መገናኘት እንችላለን። ሁለተኛው ደግሞ ስህተት ምንድነው? አሁንም ወደዚህ ፎቶ መልሳችኋለሁና ይሄንን ፎቶ ስታዩት የኮላጅኑ ፎቶ ከላይ ምን አይነት ጽሑፍ አለ? ታይፕ 2 ይላል። ታይፕ 2 ኮላጅን ማለት ነውና እናንተ መግዛት የፈለጋችሁትና መቀየር ማስተካከል ደግሞ የምትፈልጉት ኮላጅን ከቆዳችሁ ስር ያለው ኮላጅን ስላነሰ ወይም ቆዳችሁ ስለተሸበሸበ ነው። ከቆዳችሁ ስር ያለው የኮላጅን አይነት ደግሞ ታይፕ 1 እና ታይፕ 3 ነው። ታይፕ 1 የሚባለው ኦልሞስት 90% አካባቢ ነው። ታይፕ 3 ደግሞ 10-15% ነው። በአጠቃላይ ግን ታይፕ 1 እና ታይፕ 3 ነው። ይሄ ደግሞ
ታይፕ 2 ነው። ታይፕ 2 የሚባል ኮላጅን ከቆዳችን ስር የለም። ስለዚህ ይሄን ኮላጅን ተወስዳላችሁ 6 ወር 1 ዓመት፣ ነገር ግን ለውጥ የለም። ምክንያቱም ይሄ ኮላጅንና እኛ የምንወስድበት ምክንያት ስለማይገናኝ። በነገራችን ላይ ይሄ ኮላጅን ታይፕ 2 ማለት ነው ጥቅም የለውም ማለት አይደለም። ለምሳሌ የመገጣጠሚያ ችግር ያለባቸው ሰዎች አጥንታቸው እንደዚህ እንደ እርስ በርስ እንዳይፋተግ በአጥንቶቻቸው መካከል እንዲህ በጣም ስስ የሆነች አጥንት አለች፣ ካርቲሌጅ የሚባለው ማለት ነው። እና ያ ካርቲሌጅ ከ50-60% ኮላጅን ነው። እንደዛ አይነት ችግር ያለባቸው ሰዎች ይህንን ኮላጅን ቢጠቀሙ ፋይን፣ ችግር የለውም። እናንተ ግን ማስተካከል የምትፈልጉት እሱን ስላልሆነ ምንም ጥቅም የለውም። እና ቅድም እንደነገርኳችሁ ከቆዳችን ስር ያለው ታይፕ 1 እና ታይፕ 3 የተባለው የኮላጅን አይነት ነው። እነዚህ ሁለት ኮላጅኖች በዋናነት ከሁለት ዋና ቦታ ወይም ምንጭ እናገኛለን። የመጀመሪያው ምንጭ ምንድነው? ማሪን ኮላጅን የሚባለው ወይም ማሪን ነው። ሁለተኛው ደግሞ ቦቫይን ነው። ቦቫይን ማለት ከብት ማለት ነው። ማሪን ደግሞ ያው አሳ እንደማለት ነውና የአሳ ኮላጅን ማሪን ኮላጅን ታይፕ 1 የሚባለውን ኮላጅን ይዟል። ነገር ግን ታይፕ 3 የለውም። በታይፕ 3 ፋንታ የተወሰነ ታይፕ 2 አለው። ታይፕ 1 ኮላጅን በጣም ኳሊቲ ያለውና ለሚፈለገው የቆዳችን ችግር በደንብ ዛጋ የሚመጣና ቆዳችንን የሚያስተካክል የኮላጅን አይነት ነው እና የአሳ ኮላጅን ለቆዳችሁ አንደኛ ነው። ነገር ግን ቅድም እንዳልኳችሁ ታይፕ 3 የለውም። ሌላኛው ምንጭ ደግሞ ቅድም እንደነገርኳችሁ ቦቫይን ነው። ቦቫይን ደግሞ ወይም ከብቶች ደግሞ ልክ እንደኛ ታይፕ 1ም ታይፕ 3ም አላቸው። እሱ በጣም አሪፍ ነው። ይሄኛው ችግሩ ምንድነው? የነዚህን ለምሳሌ የቦቫይኖቹን ታይፕ 1 ኮላጅን ከአሳው ታይፕ 1 ኮላጅን ጋር ስታነጻጽሩት የነሱ ታይፕ 1 ኮላጅን ወደሚፈለግበት ቦታ የመድረስ ችሎታ ወይም አቅሙ አነስ ያለ ነው። ይሄ መጠቀም ካልቻላችሁ የቦቫይኑን ኮላጅን ታይፕ 1 እና ታይፕ 3ን ብትጠቀሙ ለቆዳችሁ መሸብሸብ አሪፍ ነው። ሶስተኛውና ልታውቁት የሚገባው ወሳኝ የሆነው ስህተት ደግሞ ምንድነው? አሁን እንግዲህ ቅድም እንደነገርኳችሁ ታይፕ 1 እና ታይፕ 3 ኮላጅን አስፈላጊ ነው ለቆዳችን፣ በደንብ አውቃችኋል። እሱን ፈልጋችሁ ገዛችሁ ተጠቀማችሁ። ነገር ግን አንድ ማወቅ የሚገባችሁ ፋክት ምንድነው? የአሳውንም ይሁን የነዚህን የከብቶቹን ኮላጅን ስለተጠቀምን የተጎዳውን የኛን ኮላጅን ይሄ ኮላጅን በፍጹም አይተካም። ይሄን ነገር ባለፈውም ተናግሬያለሁ። ምንድነው የሚያደርገው? ኮላጅን የሚያመርቱትን ፋይብሮፕላስት የሚባሉትን ሴሎች ስቲሙሌት ያደርጋል፣ ያነቃቃል። እና አሁን እንደነገርኳችሁ እነዚህን ማሪን ኮላጅን ወሰዳችሁ ወይም ቦቫይን ኮላጅን ወሰዳችሁ፣ እነዚህ ሴሎች ተነቃቁ፣ ተነሳሱ፣ ኮላጅን ማምረት ፈለጉ። ነገር ግን የሚያስፈልጉ ጥሬ ዕቃዎች አሉ። አንደኛውና ወሳኙ ጥሬ ዕቃ ፕሮቲን ነው። አንድ ሰው እዚህ ጋር ምን ሊለኝ ይችላል? እንዴ ኮላጅን ፕሮቲንም እኮ ፕሮቲን ነው ዞሮና ለምን ሌላ ፕሮቲን መውሰድ ያስፈልገኛል ሊለኝ ይችላል። ነገር ግን አንድ ማወቅ ያለባችሁ ምንድነው? አንድ ኖርማል ፕሮቲን ሞለኪውል 20 አሚኖ አሲዶችን ይይዛል። አንድ ኮላጅን ፕሮቲን ደግሞ 19 አሚኖ አሲዶችን ነው የሚይዘው። ያ ማለት አንድ ኮላጅን ሙሉ ፕሮቲን አይደለም፣ ኮምፕሊት አይደለም። ብታምኑም ባታምኑም ኮላጅን ብቻ ስለተጠቀማችሁ ሰውነታችሁ የሚያስፈልገውን ፕሮቲን አገኘ ማለት አይደለም። እና ከእንስሳም ይሁን ወይም ከእጽዋት ሊሆን ይችላል ፕሮቲንን በደንብ አድርጋችሁ መመገብ አለባችሁ። እነ ሽምብራ፣ እነ ቦሎቄ ወዘተረፈ በቂ ፕሮቲን አላቸው። እነሱን ተመገቡ። ሌላውና አስፈላጊው ደግሞ ቫይታሚን ሲ ነው። ካለ ቫይታሚን ሲ ኮላጅን አይሰራም። ኮላጅን እንኳን ድንገት ቢሰራ ያ የሚሰራው ኮላጅን በጣም ደካማ ዊክ የሆነና በቀላሉ የሚበጠስ ነው። ስለዚህ ኮላጅን ስትወስዱ ፕሮቲን መመገባችሁን አትርሱ። ኮላጅን ስትወስዱ ቫይታሚን ሲ መውሰዳችሁን አትርሱ።
ሌላው ስተት ደግሞ ምንድነው? እንግዲህ እንደምታውቁት ብዙዎቻችን እንጾማለን። በምንጾምበት ሰዓት ደግሞ አሳ አይበላም፣ የከብቶች ተዋጽኦ አንመገብም። ነገር ግን አንዳንድ ሰው ኮላጅን መውሰድ የሚፈልግ ሰው ገበያ ላይ ዞር ዞር ሲል ወይም ኦንላይን ሲገባ ፕላንት ኮላጅን የሚል ነገር ያገኛል። ፕላንት ኮላጅን ስትሰሙት ስታዩት ያው ኮላጅን ነው፣ ስለዚህ ችግር የለውም ልትሉ ትችላላችሁ። ነገር ግን ካሁን በፊት እንደነገርኳችሁ ኮላጅን የሚገኘው ቆዳ ላይ ነው። ኮላጅን የሚገኘው አጥንታችን ላይ ነው። ኮላጅን በብዛት የሚገኘው መገጣጠሚያዎች አካባቢ፣ ጡንቻ አካባቢ፣ እነዚህ ቦታዎች ላይ። እጽዋቶች ኮላጅን አላቸው ማለት በአጭር አማርኛ ምን ማለት ነው? እጽዋቶች አጥንት አላቸው፣ እጽዋቶች መገጣጠሚያ አላቸው፣ እጽዋቶች ጡንቻ አላቸው ማለት ነው። ያ ደግሞ አይሆንም። ኮላጅን የሚለው ቃል በራሱ የእንስሳ ነው ወይም ደግሞ የከብት ነው የአሳ ነው እንጂ በፍጹም የእጽዋት ኮላጅን የሚባል ኮላጅን የለም። እንደዛ ሚል ከሆነ በፍጹም አትግዙ። ጀስት ቢዝነስ ነው፣ ብር ለማግኘት ነው። ሌላው ስተት ደግሞ ምንድነው? እዚህ ጋር ኮላጅን ትገዛላችሁ፣ በውድ ትጠቀማላችሁ። በሌላ በኩል ደግሞ የፀሐይ መከላከያ አትጠቀሙ። ካሁን በፊት እንደተናገርኩት ለቆዳችን መሸብሸብ 90% ድረስ 80-90% ምክንያት የሚሆነው እድሜያችን ሳይሆን የፀሐይ ጨረር ነው። ስለዚህ በዚህ በኩል ፀሐይ መከላከያ ስለማንጠቀም ያለን ኮላጅን ይበጣጠሳል። በዚህ በኩል ደግሞ ሞር ኮላጅን እንወስዳለን። ውሃ ቅዳ ውሃ መልስ ማለት ነው እና ምንም ጥቅም የለውም፣ ኪሳራ ነው። ስለ ቆዳችሁ መሸብሸብ የምር የምትጨነቁ ከሆነ ኮላጅን ከመውሰድ ባልተናነሰ ለፀሐይ መከላከያ ያላችሁ አቋም በዛ ደረጃ ጠንካራ መሆን አለበት። ሌላው ደግሞ ስተት ምንድነው? ኮላጅን እንጠቀማለን፣ ነገር ግን ስኳር እንጠቀማለን፣ ለስላሳ ሚሪንዳ ምናምን እንጠጣለን። የስኳር ፍጆታችን ከፍ ያለ ነው። ግላይኬሽን የሚባል ፕሮሰስ አለ። ያ ዲቴይል አልገባበትም፣ ግን ግላይኬሽን ማለት በአጭር አማርኛ የኮላጅን መቀስ ማለት ነው እና ስኳር በተጠቀማችሁ ቁጥር ኮላጅናችሁ ይጎዳል፣ ይበጣጠሳል። ስለዚህ ኮላጅን መውሰድ በአንድ በኩል ጥሩ ነው፣ ነገር ግን የስኳር አጠቃቀማችሁን ማስተካከል ግድ ነው። ሌላው ብታውቁት አሪፍ የሆነው ምንድነው? ስትረስ ነው። ስትረስ ሲሪየስሊ ኮላጅናችሁን ይጎዳል። ስለዚህ ኮላጅን መውሰድ አሪፍ ነው፣ ነገር ግን ስትረሳችሁን ማኔጅ ማድረግ መቆጣጠር መቻል አለባችሁ። እዚህ ጋር መናገር የምፈልገው ምንድነው? ኢትዮጵያ ያላችሁ ሬቲኖል መግዛት የምትፈልጉ ከሆነ እኔ ከምኖርበት ከዚህ ከስዊድን ሀገር በቀጥታ ወደ ኢትዮጵያ እልካለሁኝ። ጻፉልኝ። ከአዲስ አበባ ሬቲኖሉን ያው ትወስዳላችሁ ማለት ነው። ስህተቶቹን በተመለከተ አጠቃላይ ይህንን ይመስላል። ነገር ግን አንዳንድ ሰዎች ኮላጅን ከመጠቀማችን በፊት ጥንቃቄ ልናደርግ የሚገባን ሰዎች አለን። የመጀመሪያው ምንድነው? የኩላሊት ጉዳት ያለብን ሰዎች፣ የኩላሊት ጠጠር ያለብን ሰዎች ወይም በአንድ ኩላሊት የምንኖር ሰዎች ኮላጅን ከመውሰዳችሁ በፊት ከሐኪማችሁ ጋር መነጋገር ግድ ነው። ይሄ አለባችሁ ማለት ኮላጅን መውሰድ አትችሉም ማለት አይደለም። ኦፍ ኮርስ ልትወስዱ ትችላላችሁ፣ ነገር ግን የኩላሊታችሁ ባህሪና ያለው አቅም መታየት አለበት። ያን ደግሞ ማድረግ የሚችለው ሐኪማችሁ ነው እና በፍጹም ዝም ብላችሁ ሪስክ ማድረግ የለባችሁም። ኮላጅን ከመውሰዳችሁ በፊት ሐኪማችሁን አናግሩ። ሌላው ምንድነው? የአሳ ኮላጅን ከመጠቀማችሁ በፊት ለአሳ አለርጂክ የሆናችሁ ሰዎች የቦቫይን ኮላጅን አለ፣ እነሱን መጠቀም ትችላላችሁ። ነፍሰ ጡር ሆና ወይም የምታጠባ ሴት ኮላጅን መጠቀም ትችላለች፣ ምንም ጥያቄ የለውም፣ መጠቀም ትችላለች። ከጽንሱ ጋር የሚያገናኘው ነገር የለም። ነገር ግን ሐኪም ማማከር አይከፋም። ያው ለክትትል ትሄዳላችሁ ምናምን፣ በዛ ጊዜ ሐኪማችሁን አማክሩት። ሐኪማችሁ የሚላችሁን አድርጉ ማለት። በአጠቃላይ ለዛሬ ያዘጋጀሁት ይህንን ይመስላል።